የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የአሜሪካንና እስራኤልን ጥቃት ለማውገዝ ከህዝባቸው ጋር ለተቃውሞ ወደ አደባባይ ወጡ። ፕሬዝዳንቱ ድርጊቱን ለማውገዝ በተጠራው ሰልፍ ላይ በዋና ከተማዋ ቴህራን መታየታቸው አነጋጋሪ ሆኗል። አሜሪካ በኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት መሰንዘሯን ተከትሎ ነው ሰልፎች እየተደረጉ ያሉት። ሞት ለአሜሪካ በሚል መፈክር ዜጎች አደባባይ በወጡበት አጋጣሚ ፕሬዝዳንቱ አብረው መታየታቸው የጉዳዩን አሳሳቢነት ይጠቁማል ተብሏል። በጸረ አሜሪካው ተቃውሞ ላይ ከተማሪዎች ጋር ሲንቀሳቀሱ ታይተዋል። ማሱድ ፔዜሽኪያን ለትልቁ ጦርነት ተዘጋጅተናል የሚሉ ጽሑፎችም በቴህራኑ ተቃውሞ ላይ ጎላ ብለው ሲታዩ እንደነበር መህር ኒውስ አስነብቧል። ፕሬዝዳንት ማሱድ የአሜሪካንን ጥቃት ያወገዙ ሲሆን ጥቃቱ የዓለምን ሕግና ስርዓት እንደ መናድ ይቆጠራል በሚል ቀደም ሲል መኮንናቸው አይዘነጋም። ኢራን ለክፉ ቀን ያለችውን መሳሪያዋን በመጠቀሟ እስራኤል ፈተናዋ ከብዷል። የኢራን አብዮታዊ ጥበቃ አዲሱን የኬባር መካከለኛ ርቀት ባላስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፏን ገለጸ። የእስልምና አብዮታዊ ጥበቃ ኮርፖሬሽን እንደገለጸው ከሆነ በሰኔ 22 ቀን የቤንጉሪዮን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎች ለመመታት የኬባር ሽካን ሚሳኤል መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነው ብሏል። ጥቃቱ በቅርቡ ዩናይትድ ስቴትስ እና እስራኤል በኢራን የኒውክሌር መስሪያ ቤቶች ላይ ያደረሱትን የአየር ድብደባ ተከትሎ ነው ብሏል። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሀራም ሻህር ሚሳኤል ቤተሰብ አራተኛው ትውልድ ነው ያለችው የኬባር ሼካን ባላስቲክ ሚሳኤል ከእስካሁኑ እጅግ የላቀ ስኬትን አስገኝቷል። የእስራኤል የመከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል። እንዲሁም እንደ ሃይፋና ቴል አቪቭ ባሉ ከተሞች ትርምስ አስነስቷል። በቴል አቪቭ ራማት ጋር አውራጃ 9 ህንፃዎች መውደማቸው የተዘገበ ሲሆን በሃይፋ ውስጥ ፍንዳታዎች ተዘግበዋል። የእስራኤል የድንገተኛ አደጋ አገልግሎት 3 ከባድ ጉዳቶችና 1 ታዳጊን ጨምሮ 23 ቆስለዋል ቢልም ጉዳቱ ከዚህ የከፋ ነው ተብሏል። ወደ ሀገር ውስጥ መረጃዎች ስናልፍ ደግሞ የሙርሌ ጎሳ ታጣቂዎችን ጥቃት ለማስቀረት ተደጋጋሚ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አልተቻለም ተባለ። የኢትዮጵያን ድንበር ጥሰው የሚገቡ የደቡብ ሱዳን ሙርሌ ጎሳ ታጣቂዎችን ጥቃት ለማስቀረት በተደጋጋሚ ጊዜ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አለመቻሉን የጋምቤላ ክልል አስታውቋል። ታጣቂዎቹ የኢትዮጵያን ድንበር ጥሰው በመግባት የዝርፊያና ግድያ ወንጀል እንደሚፈጽሙ የገለጹት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኡጁሉ ጊሎ አሁንም ድረስ ጥቃት ያደርሳሉ የሚል ስጋት በክልሉ መኖሩ ተናግረዋል። ከ1 ዓመት በፊት ታጣቂዎቹ የሚያደርሱትን ጥቃት ለመቀነስ በኢትዮጵያ የውጭ ጉዳይ ሚኒስቴር በክልሉ ከደቡብ ሱዳንና ከክልሉ ተወካዮች ጋር በመሆን ሰፊ ውይይት መደረጉን ያስታወሱም ሲሆን ከውይይቱ በኋላ መሻሻሎች የመጡ ቢሆንም አልፎ አልፎ የሙርሌ ጎሳ ታጣቂዎች ወደ ኢትዮጵያ እየገቡ ጥቃት እንደሚያደርሱ ገልጸዋል። ውድ የአደይ ኒውስ ቤተሰቦች የሰዓቱ መረጃዎቻችን ይህንን ይመስሉ ነበር። በሌላ መረጃ እስክንገናኝ ሰላም።